ሰላም ሰላም ጤና ይስጥልኝ ውድ የቲጂ ገጠሪያዊቱ ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ብዝት ይበል እያልኩኝ ለቤቴ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዛሬ ቡና አማረኝና ቡና ልቆላ አስቤያለሁ። አብረን እንቆላለን። ያው ቡናዬን እዚህ ጋር አጥቤ አዘጋጅቻለሁ እላችኋለሁ። ጋዜንም ለኩሻለሁ እና አሁን ልጥደው ነው እላችኋለሁ። እና ቡና አጥቤ አዘጋጅቻለሁ። እንግዲህ ቡናችን አብረን እንቆላለን። ከቆላን በኋላ አብረን እንጠጣለን እላችኋለሁ። ቤቱን ላይክ ሰብስክራይብ ማረጋችሁን እንዳትረሱ። ላይክ ሰብስክራይብ እያደረጋችሁ እላችኋለሁ። እንግዲህ በመጥበሻ ነው ቡናውን የምቆለው። አብረን እንቁላ እላችኋለሁ። እንግዲህ ውድ ቤተሰቦች እና እኔ እንኳን ቡና ብዙም እንትን አይደለሁም፣ ግን የዋንች እህቴን ሲስተርን አመጣዋትና ወደዚህ አገር ነው ወደምሰራበት ሀገር ሲስተርን አመጣዋት እላችኋለሁ። እና ከዛ ቡና በጣም ትወዳለች። ከዛ ከመጣችበት ቤት ደግሞ ገና ቋንቋ ስለማችል አዲስ ስለሆነች ያው ቡና እንደዚህ እወዳለሁ ቡና ግዙልኝ ምናምን ለማለት ተቸገረችና ለምን እኔ በማቀው ቆልቼ ፈጭቼ ልክላትም ብዬ ለሷ ቆልቼ ፈጭቼ ልክላት ነው እላችኋለሁ ጋይስ። እና ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቡና አቆላላችን እላችኋለሁ ቤተሰብ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ ሰብስክራይብ እያደረጋችሁ እላችኋለሁ። እንግዲህ ቡናችን እንቁላ። ብዙም አልተመቸኝም ስልኩን እጅ ያው እየቀረጽ ስለሆነ ቡናዬ ደግሞ እንዳታርቢ ብዬ ትኩረቴ ወደ ቡናዋ ነው፣ ወደ ቪዲዮ ሳይሆን ትኩረቴ ወደ ቡናዋ ነው እላችኋለሁ። አይኔ ያለች ቡናዋ ላይ ነው እላችኋለሁ። እና ጋይስ ይኸው ቡናዬን እየቆላሁ ነው። እንግዲህ በሙቅ ውሃ፣ በነገራችን ላይ ቡና በሙቅ ውሃ ስታጥቡት ጽድት ይላል፣ በጣም ጽድት ይላል። እና በሙቅ ውሃ ጥቢያት ጽድት ብላለች እላችኋለሁ። ያው መጥበሻው ትልቅ ስለሆነ ነው እንጂ ግን ግማሽ ኪሎ ይሆናል ብዬ ነው የማስበው። ትንሽ ነው የሚቀረው ከግማሽ ኪሎ እንጂ ግማሽ ኪሎ ይሆናል ብዬ አስባለሁ። እና በነገራችን ላይ የኔ ቤት ሰዎች ማለት ነው ቡና እኔ እኮ ቡና ወዳለሁ ምናምን ብያችሁ በፊት የተዘጋጀውን የተፈጨውን ቡና ያመጡልኛል ማለት ነው። አማርኛ ትላላችሁና የተፈጨውን ቡና ያመጡልኛል። ከዛ አይጣፍጥም ስላቸው እንደዚህ ጥሬ ደግሞ ያመጡልኛል። የሚገርማችሁ የኢትዮጵያ፣ የኡጋንዳ፣ የምናምን እያሉ የተለያየ ሀገር ቡና ነው እንደዚህ የሚያመጡልኝ ማለት ነው። እና ያው ታውቃላችሁ እኛ በሀገራችን ባህላችን ሆኖ ይሁን ባህር ሆኖ ይሁን አላውቅም፣ ኢትዮጵያ ውስጥ ቡና በጣም እንጠቀማለን፣ እንጠጣለን። እና እንደመጣሁ በጣም በቃ ስላችሁ ያው ቡና ሳልጠጣ ልውል ነበር። አሁን ላይ እያስጠላ ሄደና መጠጣቱን ተውኩት። አንዳንድ የሆነ ድብር ሲላችሁ ራሳችሁን የሆነ እንትን ሲላችሁ የለም በቃ አንዳንድ የራሴን ምናምን እንትን ሲለኝ ነው እንጂ ትቼዋለሁ ማለት ነው አሁን ላይ። እና ይሄ ራሱ ቡና ከመጣ ወር አልፎታል ቡና ራሱ ከመጣ። ምክንያቱም መጠጣቱን ስለተውኩት ደግሞ አንዳንድ የመጠጣት ስፈልግ የዱቄትም ስላለ እዛ ከዱቄቱ እጠጣለሁ። እና የዱቄቱ ደግሞ አይጣፍጥም እላችኋለሁ። እንደኔ ያው ቡና የምትወዱ ቡና የምትጠቀሙ እንደዚህ ጥሬውን ቆልታችሁ እናንተ ፈጭታችሁ አዘጋጅታችሁ ቆልታችሁ ፈጭታችሁ ጠጡት ይሻላል። ይሄ ከዱቄቱ እናንተ ቆልታችሁ አዘጋጅታችሁ ብትጠጡ ይሻላል። ዱቄቱ በጣም እንትን ነው፣ አይጣፍጥም። በዛ ላይ ጨጓራ ይነካል። ለምን እንደሆነ አላውቅም።
ጨጓራችሁን ግብግብ ነው የሚያደርገው እላችኋለሁ። ይሄ ዱቄቱና እንደዚህ ጥሬውን አስገዝታችሁ ልክ እንደኔ እንደዚህ ቆልታችሁ መጠቀም ትችላላችሁ። ይሄ ይሻላል። ቢሆንም ለምን እንደሆነ አላውቅም፣ ያላገሩ ስለሆነ ይሁን አላውቅም። ይሄ ራሱ ብዙም አይጣፍጥም። ግን ኢትዮጵያ ላይ አሁን እንደዚህ ጥሬ ቡና ቆልተን ፈጭተን ስንጠቀም በጣም የሚጣፍጠን፣ በጣም ይጣፍጣል። ለምን እንደሆነ አላውቅም። እዚህ ግን አይጣፍጥም። እንግዲህ አሁን ሰዎች የሚያመጡልኝ እንደዚህ ጥሬውን ራሱ የኢትዮጵያ የኡጋንዳ የተለያየ ሀገር አለ፣ እንደዛ እያሉ ነው የሚያመጡልኝ። አሁን ይሄኛው የኢትዮጵያ ቡና ነው። የኡጋንዳ ብለው ያመጡት ደግሞ ስታዩ ራሱ የተቆላ ነው የሚመስል፣ የሆነ ቡኒ ነገር ነው የተቆላ ይመስላል ስታዩ ራሱ ማለት ነው። እና እንደዛ ነው እላችኋለሁ። አሁን እንደዚህ ቡናዬን ቆላና አወጣታለሁ። አወጥቼ ስትቀዘቅዝ ፈጭቼ በሆነች እቃ አረጋትና ፈጭቼ ነገ ላይ ለሲስተር እልክላታለሁ ማለት ነው። እና ከመጣች ገና ሳምንቷ ነው እላችኋለሁ። ሳምንቱም አልሆናትም ገና እሑድ ቢመጣ ነው ሳምንቷ። እሑድ ቢመጣ ነው ሳምንቷ። እና ቡና በጣም ትወዳለች እዛ ኢትዮጵያ ላይ ያለች። እንግዲህ ታውቃላችሁ ኢትዮጵያ ላይ ሆኖ ሰው ቡና ሳይጠጣ አይውልም። እና በቃ እስከምትለማመደው አሁን እየቆየች ስትል ያስጠላታል፣ ትተዋለች መጠጣት እንደኔ ማለት ነው። እስከዚያ እስከምትለማመደው ያው ቋንቋ ታውቃላችሁ፣ አዲስ ሆናችሁ ስትመጡ ቋንቋ አስቸጋሪ ነው። እንደዚህ ቡና እጠቀማለሁ ምናምን ማለት ስለማችሁ ቋንቋ ገና ስላልቻለች ለምን እነዚህ ሁሉ ነገር እኔ ቆልቼ ፈጭቼ አንድ ክላትን ብዬ እየቆላሁ ነው እላችኋለሁ። እና ጋይስ ያው ቆልቼ ፈጭቼ ስጨርስ ደግሞ ቆልቼ ስጨርስ አወጣትና ቀዝቀዝ ስትል ፈጫታለሁ። ያው በዚያውም እኛም እንቀምሳለን እንጠጣለን። እና እንዳቀሩ እላችኋለሁ። ቤተሰብ ጠርቻችኋለሁ፣ ቡና ጠርቻችኋለሁ። የዩቲዩብ ቤተሰቦች ቡና ጠርቻችኋለሁ እንዳቀሩ። ዛሬ እቺን ቡና አብረን ነው የምንጠጣ እና እንዳቀሩ እላችኋለሁ ጋይስ። ከወዲሁ ተዘጋጁ። ያው ለቡና መጠጥም ሆናችሁ ልብስ ምናምን አዘጋጁ፣ ከወዲሁ ተዘጋጁ እላችኋለሁ ቤተሰብ እንዳቀሩ። ያው ሰው አክብሮ ሲጠራችሁ እናንተ ደግሞ መቅረት የለባችሁም እላችኋለሁ ጋይስ። እንግዲህ ያው ለመብሰል እየሞከረች ነው፣ ለመብሰል ጥረት እያደረገች ነው። ቡና ጠየም ብላለች። እኔም ጸይም ነኝ በነገራችን ላይ እኔም ጸይም ነኝ። ቡናም እንደኔ ጸየም እያለች ነው እላችኋለሁ። ምን ትላላችሁ ጋይስ? አያችኋል? አሁን ጸየም እያለች ነው። ከዛ ጠቆር ትላለች። በቃ በነገራችን ላይ ማለት ነው ቡና ስትቆሉ እሳቱን ማለት ነው ለሰስ ሰርጋችሁ ስትቆሏት ነው አሪፍ። ከልቧ እንትን ትልና የሚጣፍጥ እንደዚያ ሲሆን ነው የሚጣፍጥ ማለት ነው። እሳቱን ቀስ ታረጉና ለሰስ ሰርጋችሁ ስትቆሉት ከልቡ ይበስልና ያኔ ይጣፍጣል። እና ደግሞ በጣም አታጥቁሩት ማለት ነው። በጣም አታጥቁሩት። በቃ ሲቀረው በጣም ሲጠቁርም የሆነ ያረረ ጣም ነው፣ የሆነ ያረረ ጣም ነው የሚያመጣ ማለት ነው። እና በጣም ሳታሳርሩ ሲቀረው አቆላላችሁን ሲቀረው ነው እንትን ማለት ያለባችሁ ማለት ነው። በጣም ሳታሳርሩ እሳቱን አልስቻለሁ። እኔ ያው ቀነሱ ትንሽ እንደዚህ ጸይም ካለ በኋላ ቀነሱታላችሁ።
እንጂ እሳት ከበዛበት ግልብልብ ይልና አይጣፍጥም ማለት ነው። ይግለበለባል ታውቃላችሁ። ያ አይ በሀገራችንማ ምን ታረጉታላችሁ? በክሰል ቀስ አድርጋችሁ ስትቆሏት እኮ በክሰል ለዛም ነው መሰል እኮ የሚጣፍጥ አይደል? እኛ ሀገር ላይ በክሰል ቀስ አድርጋችሁ ስለምትቆሉት ይጣፍጣል። እዚህ ግን እንደው አይጣፍጥም። ምን ያናገሩ ያለ ቦታው ይሁን ያላቅም ብቻ አይጣፍጥም። እኔ የሚገርማችሁ ኢትዮጵያ እያሉ ቡና በጣም ነበር ማለት በጣም ምንም ቢሆን ምንም ቡና ሳልጠጣ አልውልም ነበር። ጾም ካልሆነ ጠዋት እነሳና ፍርፍር ወዳለሁ። ፍርፍሯን ሰራና ያችን በላና የጧት ቡና ደግሞ ቡና የጧት ቡና ደስ ነው። ከዛ ጧት እነሳና ፍርፍሬን ሰርቼ ቁርስ የበላና ቡና ስጠጣ በስመ አብ ተውላችኋለሁ። ጾም ከሆነ ደግሞ ምሳና ሰራራና ልክ ጾም ሰዓት ላይ ቡናዬን አቀራርቤ ምናምን ጎን ለጎን ምሳዬን ሰራራለሁ። ከዛ ቡናዬን ጎን ለጎን አቀርቤ ምሳ በልቼ በላይዋ ላይ ቡናዬን ጠጥቼ ነበር ማደርገው። እና እዚህ ከመጣው ግን ጠላሁት እላችኋለሁ። እዚህ ከመጣው ጠላሁት። ለምን እንደሆነ አላውቅም፣ አስጠላኝ። እና በነገራችን ላይ ቡና ደግሞ በጣም ተወዷል። ቡና ኢትዮጵያ ላይ የሚገርማችሁ ስመጣ እኮ ወይ ጉድ በጣም የሚገርም እኮ ነው። እኔ እንግዲህ ገና 2 አመት እንኳን አልፈነኝ አመት ከምናምን ነው እና እኔ ስመጣ 600 ብር ምናምን ነበር ኪሎ 600 ብር ሆነ ተወደደ ብለን ማት ስናወራ አሁን 1600 ነው ኪሎ ኢትዮጵያ ላይ ማለት ነው ቡና። እና ከባድ ነው ቡና በጣም ተወዷል። ምን ቡና ብቻ ሁሉ ነገር ዘይት ትላላችሁ። ዘይት 5 ሊትር 2400 ነው 2200 ብር ይላሉ። እኔ ስመጣ ዘይት 1100 ብር 1050 ብር ነበር የሚገርማችሁ 5 ሊትር ማለት ነው። አሁን ግን 2200 ብር 2000 እስከ 400 ብር ያው አለ አይደል? ይሄ እንደየስሙ ዋጋው ይለያያል። እንደዛ ነው አሉ አሁን ላይ። እና በጣም ከባድ ነው እላችኋለሁና ቡና እኮ እንደዚህ ሆኗል ምናምን ሲበይ እንኳን ማስጠለይ እንዴ እና ታዲያ አሁን እኛ እስከምን ደግሞ 3000 ብር ይገባል እንኳን ማስጠለይ ያልኩት ከሚገርማችሁ። እና ከባድ ነው እንደምታውቁት አሁን ከእለት ወደ እለት ዶላር እየጨመረ ስለሆነ ያው ቡና በእርግጥ የሀገራችን ምርት ነው፣ በዶላር የሚገባ አይደለም። ግን የኤክስፖርት ስለሚያደርጉት እነሱ በዛ መሰለኝ ቡና እንደዚህ ጨመረ እንጂ ቡና የሀገራችን ምርት ነው እንጂ ከውጭ የሚገባ አይደለም። ዶላር ቢወደድም ያገናኘው ነገር የለም ነበር። ግን እነሱ ይጭኑታል ወደ ውጭ ያው ኤክስፖርት ያደርጉታል። ለዛ መሰለኝ አያችኋት ቡና በስመ አብ ቡና ስላላችሁ ቡና ዝም ብሎ ነው። ዛሬማ ከዚህ ቡናና ሳትጠጡ እንዳትቀሩ ነግሬያችኋለሁ። ተጋብዛችኋል፣ ተጠርታችኋል። እሺ አያችሁ ያው በቃ እንደዚህ ሆነ። አሁን ያጠፋሁት ማለት ነው። ምርጥ አቆላል ነው። አሁን ትንሽ ሳትገባ ብሎብኛል። በነገራችን ላይ ግን ምርጥ አቆላል ነው እና ዛሬ እንዳቀሩ ቡና ተጠርታችኋል። ትንሽ ገባ ብሎብኛል።
ትንሽ ሳትገባ አለብኝ እና እንደዚህ ሳትገባ ሲሉ የሆነ ያረረ ጣሙ ያረረ ጣም ነው የሚኖረው። ገባች። ለዛ ነው ሲቀረው ሲሆን ግን እኔ አሁን ትንሽ ገባ አለብኝ። እሳቱን አንስቼው አያችሁ። ዛሬ እንግዲህ ዋው 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 ትላላችሁ። የኢትዮጵያ ምርጥ ቡና ዛሬ እንግዲህ ቡና ተጋብዛችኋል። እንዳቀሩ ከወዲሁ ተዘጋጁ። ቤተሰብ የዩቲዩብ ቤተሰቦቼ ከወዲሁ ተዘጋጁ። ቡና ተጠርታችኋል። እንዳቀሩ ቡና እንጠጣለን። ሰላማችሁ በያላችሁበት ብዝት ብዝት ይበል እያልኩ ቤተሰብ እንግዲህ ላይክ ሰብስክራይብ ማድረጋችሁን በመጥበሻ ነው የቆላሁት። እንግዲህ ታውቃላችሁ እዚህ ሀገር ያው በምን ትቆሉታላችሁ በመጥበሻ ነው እንጂና ቤተሰብ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ ሰብስክራይብ እያደረጋችሁ እንዲሁም ኮሜንት በመጻፍ አበረታቱ ይላችኋለሁ። እኔ እህታችሁ ነኝ። አበረታቱ ይላችኋለሁ ጋይስ። እና እንዴት ነው ካሜራውም የሆነ እንትን አለብኝ እና ጋይስ አበረታቱ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ኮሜንት እየጻፋችሁ አበረታቱ። ቡና ደግሞ ተጠርታችኋል። ቡናው ላይ እንዳቀሩ በሰዓት እንድትመጡ ቡና ጠጡ ተብላችኋል። ቡና ተጠርታችኋል። በሰዓት ነው እንዳቀሩ። ምርጥ የኢትዮጵያ ቡና ነው የቆላውላችሁና ምርጥ የኢትዮጵያ ቡና ቆልቻለሁ። ሲቀዘቅዝ ፈጫለሁ። ከዛ በኋላ ከተፈጨ በኋላ እንጠጣለን። ተጠርታችኋል እንዳቀሩ እላችኋለሁ። በያላችሁበት ሰላማችሁ ብዝት ብዝት ይበል እያልኩ እንዳልኳችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ ሰብስክራይብ እያደረጋችሁ ሰላም ዋሉልኝ። ሰላም ሁኑ። አመሰግናለሁ።